ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music በመሰረቱ ጉማሬ በአፉ በልቶ አይነ ምድሩን በአፉ የሚያስወጣ አይደለም። እንደማንኛውም እንስሳ አይነ ምድሩን የሚያስወጣበት ቀዳዳ አለው። እርስ በርሳቸው ሲጣሉ ጉማሬዎች ማለት ነው። የጥሉ መነሻ በሴት ሊሆን ይችላል፣ በሴት ጉማሬዎች እንደዚሁም የሚኖሩበትን ግዛት ለመወሰን ሊሆን ይችላል። አንዳንዴም በጀልማ የሚያድኗቸው አዳኞች ሲኖሩ ሊጣሉ ይችላሉ እና በዚህም ጊዜ ራሳቸውን ወጣ አድርገው በጣም ሰፊ የሆነ አፋቸውን ይከፍታሉ፣ ያጓራሉ። በዚህ ጊዜ ሲያጓሩ ምን ማለት ነው? ውሃ ይረጫል ወደ ውጭ በብዛት ማለት ነው። በዚህም ጊዜ ይመስለኛል ብዙ ሰዎች ይህንን በማየት ጉማሬዎች በአፋቸው አይነ ምድራቸውን ያስወጣሉ የሚሉት። የሚያስወጡት ውሃ ብቻ ነው። አፋቸው ውስጥ ያለውን ውሃ ጩኸት ሲያሰሙ ወይም ሲያጓሩ ማለት ነው። ደንበኛ ጥላቸው እስከ 2 ሰዓት ሊደርስ ይችላል። አንዳንዴም እስከ መቁሰልና እስከ መሞት ደረጃ ያደርሳቸዋል። ይሄው ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music ወንድና ሴት በምን ይገናኛሉ የሚለው እንደማንኛውም ጉማሬዎች አጥቢ እንስሳት ናቸው። እንቁላል አይጥሉም እና እንደሌሎቹ አጥቢ እንስሳት ወንዱም ሴቷም አላቸው የሚገናኙበት። ወንዱ ብዙውን ጊዜ 7 አመታት ወይም 7 አመት፣ ሴቷ 9 አመት ሲሞላቸው ግንኙነት ሊያደርጉ ይችላሉ። ከግንኙነት በኋላ ሴቷ ላይ እርግዝናው 240 ቀናት ያህል ይህም ማለት 8 ወራት ያህል ይቆያል። ብዙውን ጊዜ የሚወለደው አንድ ህፃን ወይም ጥጃ ብንለው ይሻላል ነው። የሚወለደውም አንዳንዴ መንታ ሊሆን ይችላል። ሴቷ የመውለጃዋ ጊዜ ሲቃረብ ከሌሎቹ ጉማሬዎች ለብቻዋ ተመጥላ ጥልቀት በሌለው ውሃ ውስጥና አደጋ በማይበዛበት ቦታ ፈልጋ መኖር ትጀምራለች። ጥጃውም እንደተወለደ ውሃ ውስጥ በፍጥነት ወደ ላይ ይወጣና ሳንባውን በአየር ይሞላል። ያለበለዚያ ታፍኖ ሊሞት ይችላል ማለት ነው። የእናቱንም ጡት በቁጥር 2 ነው የሚጠባው ውሃ ውስጥ ነው። ግን በየጊዜው አየር መውሰድ ስላለበት ወደ ውጭ እየወጣ መተንፈስ አለበት ማለት ነው። ሲወለድ ክብደቱም ወደ 50 ኪሎ ግራም ያህል ነው። ጡት መጥባቱን ከ4 እስከ 8 ወራት ካከናወነ በኋላ የራሱን ኑሮ ይጀምራል። ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music